አብረን የምንበላው፣ አብረን የምንተኛው፣ ማታ አይኑን ጨፍኖ ከጎናችን የሚያንቀላፋው ሰው በውስጡ ምን እያሰበ እንደሆነ በእርግጠኝነት ማወቅ እንችላለን? የሰው ልጅ ፊት፣ ፈገግታውና እንባው ከጀርባው ያለውን አውሬ መደበቅ ቢችልስ? ዛሬ የምንነግራችሁ ታሪክ የፊልም ጽሑፍ አይደለም። እዚሁ አዲስ አበባ አያት ሪል ስቴት ውስጥ የተከሰተ ፍጹምና ያማረ የሚመስል ትዳር በአንዲት ሌሊት ወደ ደምና ወደ አስፈሪ ቅዠት የተቀየረበትን መርማሪ ፖሊሶችን ሳይቀር እንቅልፍ የነሳውን እውነተኛ ታሪክ ነው። ይህ ታሪክ ስለ ገንዘብ ብቻ አይደለም፣ ስለ ፍቅር፣ ስለ ድብቅ ማንነትና የሰው ልጅ ጭካኔ ጥጉ የት ድረስ ሊደርስ እንደሚችል የሚያሳይ ነው። እውነታው ሲገለጥ ለሰዎች ያላችሁ እምነት እስከ ወዲያኛው ሊቀየር ይችላል። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀመረው ከ4 ዓመታት በፊት ነው። ሟች ዳዊት ይባላል። በግምት የ36 ዓመት ወጣት ሲሆን አሜሪካ ለረጅም ዓመታት ኖሮ ወደ ሀገሩ የተመለሰ እጅግ ታታሪና ባለራዕይ ኢንቨስተር ነው። ዳዊት አዲስ አበባ ውስጥ ትልቅ የቴክኖሎጂ ኩባንያ ከፍቶ በጥሩ ስኬት ላይ ነበር። በስራው ጎበዝ ቢሆንም በባህሪው ግን በጣም ጸጥተኛ፣ ሰውን አክባሪና የዋህ ነበር። አንድ ቀን ዳዊት ቦሌ ከሚገኝ አንድ ታዋቂ ካፌ ውስጥ ቡና እየጠጣ ሳለ ከአንዲት አስገራሚ ወጣት ጋር ተዋወቀ። ስሟ ሳምራዊት ትባላለች። ሳምራዊት የ26 ዓመት ወጣት፣ ቁመናዋ ያማረ፣ አነጋገሯ የሚስብና የዘመናዊነት ጥግ የምትመስል ሴት ነበረች። ራሷን ያስተዋወቀችው የፋሽን ዲዛይነር ነኝ፣ ቤተሰቦቼ በውጭ አገር ነው የሚኖሩት በማለት ነበር። ዳዊት በሳምራዊት ውበትና አቀራረብ ወዲያውኑ ተማረከ። ግንኙነታቸው አደገ። በ6 ወር ውስጥ አዲስ አበባን ያነጋገረ ደማቅ ሰርግ አድርገው አያት አካባቢ ወደሚገኘው የዳዊት ዘመናዊ ቪላ ገቡ። ለጎረቤት ለጓደኞቻቸው እና ለማህበራዊ ሚዲያ ተከታዮቻቸው ዳዊት እና ሳምራዊት ፍጹም የፍቅር ጥንዶች ነበሩ። ሁሌም አብረው ይጓዛሉ፣ አብረው ይስቃሉ። ነገር ግን በዚህ ፍጹም በተባለ ትዳር ውስጥ ማንም ያናየው አንድ ትልቅ የካንሰር ነቀርሳ ይበቀል ነበር። ግንቦት 22 2014 ዓ.ም ከሌሊቱ 8 ሰዓት የአዲስ አበባ ፖሊስ አስቸኳይ የስልክ ጥሪ ክፍል ዲስፓች አንድ ጥሪ አስተናገደ። በስልኩ ሌላኛው ጫፍ አንዲት ሴት በከፍተኛ ድንጋጤና ለቅሶ ትጮኻለች። እባካችሁ ድረሱልኝ፣ ባለቤቴ መተንፈስ አቅቶታል፣ አልጋ ላይ ወድቋል ትላለች። ፖሊስና አምቡላንስ በ15 ደቂቃ ውስጥ አያት ወደሚገኘው የዳዊት ቪላ ደረሱ። በሩን ከፍታ የተቀበለቻቸው ሳምራዊት ነበረች። የለበሰችው የሌሊት ልብስ በደም ተበክሏል። ፊቷ በእንባ ታጥቧል። ፖሊሶቹ ወደ መኝታ ክፍሉ ሲገቡ ዳዊት መሬት ላይ ተዘርግቶ አይኖቹ ፈድደው አፉ አረፋ ደፍቆ ሕይወቱ አልፎ ነበር። ክፍሉ ውስጥ ምንም አይነት ትግል ወይም ጸብ ምልክት የለም። በሩ አልተሰበረም። መስኮቶቹ ዝጉ ናቸው። ሳምራዊት ለፖሊስ እንደነገረችው ማታ አብረን ራት በልተን ተኛን። ሌሊት ላይ ድንገት ደርቴን እያለ ሲጮህ ነቃሁኝ። ውሃ ላምጣለት ስሄድ መሬት ላይ ወደቀ አለች። በመጀመሪያ እይታ ፖሊሶቹ ዳዊት በድንገተኛ ልብ ህመም የሞተ መሰላቸው። የዳዊት ቤተሰቦች ሐዘን ሰማይ ነካ። ሳምራዊት በቀብሩ ላይ ራሷን ስትወድቅ መላው አዲስ አበባ አብሯት አዘነ። ምስኪን ገና በወጣትነቷ ባሏን አጣች ተባለ። ግን አንድ ሰው ብቻ በዚህ የሐዘን ድራማ አላመነም ነበር። መርማሪ ኢንስፔክተር ዘካሪያስ። ኢንስፔክተር ዘካሪያስ በፖሊስ ሰራዊት ውስጥ ከ20 ዓመት በላይ ልምድ ያለው የአይን እማቾችን ሳይሆን ቦታው የሚያወራውን የሚያዳምጥ ብልህ መርማሪ ነው። ዘካሪያስ የዳዊትን መኝታ ክፍል ሲፈትሽ 2 ትናንሽ ነገር ግን ወሳኝ ነገሮችን አስተዋለ። አንደኛ፣ መኝታ ክፍል ውስጥ ባለው ጠረጴዛ ላይ 2 የዋይን ብርጭቆ ነበሩ። ነገር ግን ሁለቱም ብርጭቆ በሳሙና ታጥቦ በንጽህና ተዘቅጥፈው ነበር። መርማሪው አሰበ፣ እንዲህ አንድ ሰው ባሏ ያጣረረባት እንዴት የዋይን ብርጭቆ አጥባ ለማስቀመጥ ጊዜ አገኘች? ሁለተኛ፣ ሳምራዊት በጣም እያለቀሰች ቢሆንም የፊቷ ሜካፕ ግን ፈጽሞ አልተበላሸም ነበር። መርማሪ ዘካሪያስ የዳዊትን አስከሬን ወደ ዳግማዊ ሚኒሊክ ሆስፒታል ለድህረ ሞት ምርመራ ኦቶፕሲ እንዲላክ ጥብቅ ትዕዛዝ ሰጠ። ከ2 ቀናት በኋላ የመጣው የላብራቶሪ ውጤት የዘካሪያስን ጥርጣሬ 100% አረጋገጠው። ዳዊት የሞተው በልብ ህመም አይደለም። በደሙ ውስጥ እጅግ አደገኛና በቀላሉ የማይገኝ የነርቭ ስርዓትን አሽመድምዶ ትንፋስ የሚያቋርጠው ሳየናይድ የተባለ መርዝ ተገኘበት። አሁን ግዳዩ ድንገተኛ ሞት መሆኑ አብቅቶ ወደ ተአቅዶ የተፈጸመ ግድያ ተቀየረ።
ቤቱ የተቆለፈ ስለነበር ገዳዩ ከውጭ የመጣ አይደለም። ገዳዩ እዛው አልጋው ላይ የነበረው ሰው መሆኑ ታወቀ። ፖሊስ የሳምራዊትን ጀርባ መቆፈር ጀመረ። የቆፈሩት ግን እነሱ ካሰቡት በላይ እጅግ ዘግናኝ ነበር። ሳምራዊት ለዳዊት የፋሽን ዲዛይነር ነኝ፣ ቤተሰቦቼ በውጭ አገር ነው የሚኖሩት በማለት ያለችው ሙሉ ለሙሉ የፈጠራ ውሸት ነበር። እውነተኛ ማንነቷ ሌላ ነበር። ሳምራዊት ከዚህ በፊት ሌላ ከተማ ውስጥ አግብታ ባሏን ንብረቷን አሙጣ የሸሸች እና በስሟ ከ5 ሚሊዮን ብር በላይ ዕዳ ያለባት አስጨዋሪ ነበረች። ዳዊትን ያገባችው ስለወደደችው አይደለም፣ ዕዳዋን የሚከፍልላት የገንዘብ ባንክ አድርጋ ስለቆጠረችው ነው። ታዲያ ለምን ገደለችው? መነሻ ምንድን ነው? ፖሊስ የዳዊትን ላፕቶፕ ሲፈትሽ እውነቱ ፍንትው ብሎ ወጣ። ዳዊት ከሞቱ ከ3 ቀናት በፊት አንድ ግል መርማሪ ቀጥሮ የሳምራዊትን ትክክለኛ ማንነት ደርሶበት ነበር። ዳዊት ንጹሃኑን ለመከየር እና የፍች መረከት ለማዘጋጀት ለተባቁ ኢሜል ልኮ ነበር። ሳምራዊት ይህንን አወቀች። ፍቹ ከተፈጸመ ምንም ሳንቲም ሳታገኝ በዕዳዋ ምክንያት ወህኒ እንደምትወርድ ገባት። ስለዚህ አንድ አረማሪ ውሳኔ ወሰነች። ከሚፈታው ሚስቱ ሁኜ ቢሞት ንብረቱን በሙሉ ወርሳለሁ። መርማሪ ዘካርያስ ሳምራዊትን ወደ ምርመራ ክፍል ጠራት። በመጀመሪያ አሁንም ያንን የምስኪን መደባለቅሶ ድራማ ቀጠለች። እንዴት እኔን ትጠረጥሩኛላችሁ? ዳዊት እኮ ሕይወቴ ነው እያለች ጮኸች። ዘካርያስ ግን ምንም ቃል ሳይናገር አንድ በአንድ ማስረጃዎቹን ጠረጴዛ ላይ ዘረጋላት። የታጠበውን ዋይን ብርጭቆ ፎቶ፣ በስሟ ያለው ከ5 ሚሊዮን ብር ዕዳ ማስረጃ፣ ዳዊት ለጠባቁ የላከውን የፍች ኢሜል እና በመጨረሻም ግድያው ከመፈጸሙ 1 ሳምንት በፊት መርዝ የት ይሸጣል ብላ በስልኳ ጉግል ላይ የፈለገችውን ሰርች ሂስትሪ አሳያት። በዚያች ቅንሰትመት የሳምራዊት ፊት ላይ ነበረ ለቅሶና ሐዘን እንደ ጧፍ ጠፋ። ውቧ እና ተወዳጇ ሴት ተመልሳ ውስጧ ያለው አውሬ አደባራይ ወጣ። እንባዋ ደረቀ፣ አይኖቿ ቀዘቀዙ። ወንበሯን ወደ ኋላ ገፋ አድርጋ መርማሪውን በንቀት እያየ እንዲህ አለች፣ አዎ ገድየዋለሁ። እኔ በዚህ ሁሉ ችግር ውስጥ እያለሁ እሱ ንብረቱን ይዞ ሊያባረኝ ፈለገ። እኔ ስቃይ ውስጥ ሆኜ እሱ በሰላም እንዲኖር አልፈቅድለትም ነበር። መርዙን ዋይን ውስጥ ጨመርኩ። ሲያንቀጠቅጠውና ነፍሱ ስትወድቅ ቆም እያየሁት ነበር። ክቡራን ተመልካቾች፣ የሰው ልጅ ክፋት ልክ የለውም። ዳዊት በንጹህ ልቡ ያፈቀራት ቤቱንና ሕይወቱን የሰጣት ሴት የሞቱን ጽዋ ጠጣችው። ገንዘብና ስግብነት የሰው ልጅን ክብር አውርዶ ከሰይጣን በሳ አውሬ ያደርጋል። ሳምራዊት አሁን የዕድሜ ልፍት እስራት ተፈርዶባት ቃሊቲ ማረሚያ ቤት ትገኛለች። ያ ሁሉ የቆመጠችለት የዳዊት ሀብት ለቤተሰቦቹ ተመለሰ። እሷ ግን አትወጣም። ግን አንድ ጥያቄ ልጠይቃችሁ። ይህንን ታሪክ ከሰማችሁ በኋላ ዛሬ ማታ ቤታችሁ ስትገቡ አብራችሁ የምትበሉት አብራችሁ የምትተኙት ሰው በትክክል ማን እንደሆነ 100% እርግጠኛ ናችሁ? ወይስ ከፈገግታው ጀርባ ተደብጦ ሌላ ሳምራዊት ይኖር ይሆን? ይህ ታሪክ አስገረማችሁ እና ሌሎች ልብ ያንጠለጥሉ እውነተኛ ታሪኮችን መስማት ከፈለጋችሁ ላይክ ማድረግ አትርሱ። ሐሳባችሁን ኮሜንት ላይ ጻፉልኝ። የዳዊት የዋህነት ነው ወይ የሳምራዊት አውሬነት የገረማችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉን።